ከነዚህ ተጫዋቾች መካከል ለአርሰናል ያልተጫወተው የትኛው ነው? ካሪም ቤንዜማ። ከነዚህ መካከልስ ለባየር ሊቨርኩሰን ያልተጫወተው የትኛው ተጫዋች ነው? አንቶኒዮ ሩዲገር። ከሁለት ጥያቄዎች ሁለቱንም ያገኘ ይህንን ቪዲዮ ላይክ እና 3 ጊዜ ኮፒ ሊንክ ያድርግልኝ። መካከለኛ ጥያቄ፣ ለአትሌቲኮ ማድሪድ ያልተጫወተው የትኛው ተጫዋች ነው? ጃቪ አሎንሶ። በፒኤስጂ ማሊያ ምንም ግጥሚያ ያላደረገው የትኛው ነው? ሮሜሩ ሉካኩ። አሁን ደግሞ ወደ ከባድ ጥያቄዎች እንሄዳለን። ከዚያ በፊት ግን 5 ሰከንድ ልስጣችሁ እና ይህንን አካውንት ፎሎ አድርጉልኝ። ከአራቱ ተጫዋቾች ለዶርትሙንድ ያልተጫወተው ማን ነው? ዳኒ ኦልሞ። ከእነዚህ መካከልስ ለኤቨርተን ያልተጫወተው የትኛው ነው? ጄሚ ቫርዲ። በባለፈው ቪዲዮ በጠየቅነው ጥያቄ ሽመልስ በቀለ ብለው የመለሱ ተከታዮች አሸናፊ መሆን ችለዋል። በቀጣይ ቪዲዮ አሸናፊውን ምንለይበት ጥያቄ፣ ከእነዚህ 4 ተጫዋቾች መካከል ለስፖርቲንግ ሊዝበን ያልተጫወተው የትኛው ይመስላችኋል? መልሱ ኮመንት ላይ አስቀምጡልኝ።